በህይወትህ ውስጥ አንድ ሰው ተጫውቶብህ ያውቃል? ደግነትህን እንደ ፍርሃት፣ ትዕግስትህን እንደ ሞኝነት ቆጥሮ አንተ ግን ዝም ብለህ አሳልፈዋል። ምናልባት ሰው መሆን ማለት ለሌሎች ማዘንና መጨነቅ ነው ብለህ ታስባለህ። ይህ ደግሞ ከእውነቱ የራቀ ነው። ዛሬ የምነግርህ ነገር አመለካከትህን ለዘላለም ይለውጠዋል። ማህበረሰቡ ደካማ እንድትሆን ይፈልጋሉ። ትምህርት ቤቶች ታዛዥ እንድትሆን ይሰብኩሃል። ወላጆችህ እንኳን ራስን እንዴት እንደምትከላከል አላስተማሩም። በዚህ ቪዲዮ ማንም እንዳይቆጣጠርህና ማንም እንዳይጎዳ የሚጠቅሙ 4 ዳርክ ሳይኮሎጂዎችን እነግርሃለሁ። እነዚህን ሚስጥሮች ማወቅ ብዙ ሰዎች እንደ ወንጀል ይቆጥሩታል። ይህ የሆነበት ምክንያት እነዚህን ሚስጥሮች ያወቀ ሰው ወደማይበገርና ወደማይሸነፍ ሰው ስለሚቀየር። ነገር ግን ይህን የማታውቅ ከሆነ እንደ ድሮ ሰዎች የሚጫወቱበትና የሚሳለቁበት ምስኪን ሰው ሆነ ትቀራለህ። የመጀመሪያው የስሜት ኢንቨስትመንት ይባላል። ብዙ ጊዜ በየመንገዱ ለምታገኘው ሰው ሁሉ ስሜትህን ኢንቨስት አድርጋል። አንድ ሰው ቴክስት ሳይመልስልህ ሲቀር ትበሳጫለህ። አንዱ በመንገድ ላይ ክፉ ቃል ቢናገርህ ቀኑን ሙሉ ስትበሳጭ ትውላለህ። ወንድሜ፣ ስሜትህ ገንዘብህ፣ ስሜትህ ካፒታል መሆኑን በደንብ አስተውል። ሀብታም ሰው ደግሞ ገንዘቡን በየቦታው አይበትንም። አንተ ግን የስሜትህን ሀብት በየቦታው ለማንም እየበተንክ። አንድ ሰው ሆነ ብሎ ችላ ሲልህ እና አንተ ስትናደድ ለዛ ሰው የስሜት የበላይነትን በክብር እያስረከብክ መሆኑን እወቅ። ከዛሬ ጀምሮ ምንም አይነት ነገር ሲያጋጥም የ5 ሰከንድን ህግ ተጠቀም። ቆም ብለህ ራስን ጠይቅ። ይህ ሁኔታ የኔ ስሜት ይገባዋል ብለህ ራስን ጠይቅ። መልሶ አይደለም ከሆነ ዝም ብለህ እለፍ። ምላሽ አለመስጠት ትልቁ ምላሽ መሆኑን እወቅ። ዝምታ ማንም ሊደርስበት የማይችልበት ከፍታ ላይ ያደርሳል። ሁለተኛው ዲታችመንት ይባላል። ከውጤት የመላቀቅ ጥበብ ማለት ነው። በህይወትህ ለምን እንደምትበሳጭ ታውቃለህ? ምክንያቱም ከአንድ ነገር የምታገኘው ውጤት ላይ ብቻ ትኩረት ታደርጋለህ። ለምሳሌ የሰው ካልወደደኝ እሞታለሁ፣ የሥራ ካልተሳካ አለቀልኝ ብለህ ታስባለህ። ይህን አመለካከትን መቀየር ይኖርብሃል። በስሜት የማይበገሩ ሰዎች ውጤቱ ላይ ሳይሆን ሂደቱ ላይ ነው የሚያስተውሉት። ለምሳሌ አንድ ወንድ ለአንድ ሴት የፍቅር ጥያቄ አቅርቦ መጥፎ ምላሽ ከተመለሰለት እንደ ተራ ሰው አይሰባበርም። ይልቁን እኔ በታማኝነት ፍላጎቴን ገልጫለሁ፣ የኔ ድርሻ እዚህ ላይ ያበቃል፣ የእሷ ውሳኔ እኔ ላይ ተጽዕኖ መፍጠር የለበትም በማለት ራሱን ይጠብቃል። ስለዚህ ወንድም፣ አንተ መቆጣጠር የምትችለው ድርጊቱን ብቻ ነው። ውጤቱን ለሁኔታው ተው። አንተ የምትፈልገውን ለማግኘት የቻልከውን ጥረት ሁሉ አድርግ። ግን ውጤቱ ምንም ይሁን ምን እኔ ለራሴ ሙሉ ነኝ የሚል ጠንካራ አስተሳሰብ ይኖር። ይህን ስታደርግ ምንም አይነት ሁኔታ ሆነ ምንም አይነት ሰው ሊጎዳህ አይችልም። ሶስተኛው ዝምታን እንደ መሳሪያ መጠቀም። ዓለም የሚነግርህ ሰዎች ሲሰድቡ መልሰህ እንድትሳደብ፣ ሲጮሁብህ መልሰህ እንድትጮህ ነው። ነገር ግን ይህ የደካማዎች መንገድ ነው። አንድ ሰው ሊናደድ ሲሞክር አንተ ዝም ብለህ አይኑን ስትመለከተው በዛ ሰው አይምሮ ውስጥ ትልቅ መረበሽ ትፈጥራለህ። ዝምታ አንተ እኔን የመንካት አቅም የለውም የሚል ትልቅ መልእክት ያመላክታል። በስነ ልቦና ጥናት መሰረት ዝምታ ካስፈሪ ዛቻ በላይ ሰዎች ላይ ፍራቻን ይጭራል። በስራ ቦታ ሰዎች በተሰበሰቡበት ቦታ አንተን ሊያጣጥልህ ሲሞክር በተቃራኒው ፈገግ በማለት ዝም በል፣ ምንም አትመልስለት። ያ ሰው በፍርሃት ይዋጣል። ለምን አልተናደደም? ምን ሊያደርግ ነው የሚል ታላቅ ፍራቻን ይጭርበታል። በነፃ የሚገዛ ጥበብ ቢኖር ዝምታ ብቻ ነው። ዝምታ የጥንካሬ እንጂ የሽንፈት መገለጫ አይደለም። አራተኛው ኮንትሮልድ ኤክስፖዠር በመባል ይታወቃል። ይህ ማለት የስሜት ጋሻን መገንባት ነው። ማንም ሰው ከመሬት ተነስቶ በአንድ ሌሊት እንደ ብረት የጠነከረ ሰውነትን ሊገነባ ይችላል። ልክ እንደዛው አንተም የጠነከረና በቀላሉ የማይበገር ስሜት እንዲኖር ከፈለግ ልምምድ ያስፈልጋል። ወታደሮች ጦርነት ከመሄዳቸው በፊት በስልጠና ላይ ሆነው ትልቅ ጫና ይደርስባቸዋል። አንተም ህይወት ለምትሰነዝርበት ጥቃት ራስን ማዘጋጀት ይኖርብሃል። ብቸኝነት ያስፈራል። ስልክህን አጥፍተህ ብቻህን ፍርሃትህን ፊት ለፊት በተጋፈጥከው ቁጥር አይምሮ ለዛ ፍርሃት የሚሆን ታላቅ ስሜት ይገነባል። ከዚህም በኋላ ማንም ሰው ሆነ የትኛውም ሁኔታ የማይበግረው ጠንካራ ማንነት ይኖራል። መቼ መሳቅ እንዳለብህ፣ መቼ ማልቀስ እንዳለብህ፣ መቼ ዝም ማለት እንዳለብህ የምትወስነው አንተ ብቻ ትሆናለህ። በተጨማሪም ይህን ቪዲዮ አይተው የሚረሱት ብዙዎች ናቸው። ከዛም እንደ ድሮ ሆነው ይቀጥላሉ። አንተ ግን ከነዚህ ሰዎች መለየት ይኖርብሃል። ዛሬ እነዚህን 4ቱን ህጎች በመያዝ ቀለል በማድረግ ከአንዱ ልምምድህን በመጀመር ከ2 ሳምንት በኋላ ጠንካራና የማይበገር ሰው መሆን ትችላለህ። ቪዲዮውን ከወደድከው ላይክ እና ሰብስክራይብ በማድረግ የስኬታማ ሰዎች መንገድን መቀላቀል ትችላለህ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ እዚህ ጋር ሰናበታችኋለሁ።